ለመጨረሻ ላይ ጎጃም ነው በእግዚአብሔር አይደለም ሌላ መጣና በጣም ቸገረኝ። አንተ ማይታ ይሄንን ከበጣስክ ምናምን ሲል ብዙ በቃ በትክክል ቆይቻለሁ። እዛ ማታለል አይቻልም። እግዚአብሔር ጨርሶ ያመጣል። ልጅ አይደል ትልቅ ሴት ናት። ፓስተር ጸልይ ትላለችና በአንዳንድ ነገር ትፈታተናለች። ጓደኛ ነበራት እና ያው አዲስ አበባ ኑሮ ታውቃላችሁ ውስጧ አይፈልም። እግዚአብሔር ነገሩን ጨርሻለሁ ይላል አልኳት። ገና ትንቢቱ እየተናገሩ ፓስተር እውነት እኮ ነው እንደው ሊመሰክር ነው የመጣሁት ባለቤት ተናገሩ ትንቢቱ ሁሉ ሆኗል። አሁን ሊሄድ ነው ላገባ ነው አለች። ያላሰበችው በደስታ ተሞልታለች። ኢየሱስ ጌታ ነው። ሃሌሉያ አሜን። በመንፈሳዊ ብትሉ መንፈሳዊ፣ በስጋ ብትሉ በባለጠግነት ብትሉ ያለው ሰው ፓስተር ባለጠጋ እኮ ነው ጌታ የሰጠኝ አለች። መንፈሳዊም በጌታ ነው በቸርች ያለ ነው አለች። በምድራዊ ባለጠጋ ነው አለች። እግዚአብሔር ካሰለ ለእናንተ ብጸልይላችኋለሁ። እግዚአብሔር ይክሳል። በሆነ የተጎዳችሁ አላችሁ እግዚአብሔርን ጠብቁ። እግዚአብሔር ይክሳል። እግዚአብሔር የሚክስ አምላክ ነው። በጣም እግዚአብሔርን አመሰግናለሁ። በእግዚአብሔር ቦታ በእግዚአብሔር ቤት ስትቆዩ በእግዚአብሔር ላይ ስትቆሙ እግዚአብሔር ደግሞ ቢቆይም ቢዘጋይም ነገራችሁን ይፈጥራል፣ ይሰራል። የተጋየ ይመስላል፣ የቀረ ይመስላል። በቃ እግዚአብሔር የተናገረ መቼ ደረስኩ መቼ ሆነ ትላላችሁ። እግዚአብሔር ደግሞ ቀኑን ደርሶ ቀኑን ጠብቆ ነው። እኔ ቀኑን ጠብቆ ብዙ ነገር አደረገኝ። እኔ መጀመሪያ አግብቼ አንድ ልጅ ወልጄ ባለቤቴ ሞቶ ነበር። ከዛ አዲስ አበባ ተወቶት ባህላዊ ምግብ ቤት 6 ዓመት ቆይቻለሁ። ከዛ ደግሞ ባለቤቴ ደግሞ ከሞተ መጀመሪያ ስለሚወጥ ቶሎ አላገባም እያልኩ 10 ዓመት ቆይቻለሁ ከሞታ በኋላ ማለት ነው። በዚህም ሲመጣ አይሆንም እያልኩ ነው። ከዛ መጨረሻ ላይ ጎጃም ነው በእግዚአብሔር አይደለም ሌላ መጣና በጣም ቸገረኝ። እንኳን እስከ ስራ ቦታ ማለት ነው በአንቺ ይመለሳለሁ እያለ አንተ ማይታ ይሄንን ከበጣስክ ምናምን ሲል አይ እሱ ከቆይታ በኋላ አንድ ካሁን በኋላ ከዛ በኋላ አንድ መሆን የለም እያልኩ ብዙ በቃ በትክክል ቆይቻለሁ። ከዛ እኔ ደግሞ እንደዛ ማታለል አይቻልም። እግዚአብሔር ጨርሶ ያመጣል። አብያን ተከለው ተኪል ይነቀል ተብሎ ተጽፏል። እያል መንገዴ ላይ ይሄ ዓለም ላይ ይነቀል ይሄ ቤት እየገባ እግዚአብሔር ይሄ ይነቀል አብያን ተከለው ተኪል ይነቀል እያልኩ ብዙ ቆይቻለሁ። መጥቼ እያስቸገርኩ ጸልይልኝ እያልኩ እግዚአብሔር ደግሞ 2017 መሀል ላይ አካባቢ ተናገረ። እግዚአብሔር ቶቶት ላይ አጠቃላይ 20 ሴቶች በአንድ ቤት ተደራራቢ ነው የሚያድረው ማለት ነው። በአንድ ክላስ 20 ሴት የሚያድርበት ማለት ነው። እግዚአብሔር ደግሞ አሁን ቤት ሳይሆን ቤቶች ነው የሰጠኝ። ቤቱ በቃ በአንድ ላይ ታውቃላችሁ። በአጠቃላይ የሚሰራ ሰው ያውቃል። በቃ ተደራራቢ ላይ በታች በቃ እቺ ላይ በቃ ማለፊያ ቦርሳ ብቻ ነው ወንበር ምናምን አይኖርም። ግን እግዚአብሔር ሰፊ ሰጥሻል እንዴ ይሄ ብዙ እግዚአብሔር አንድ ጊዜ ብቻ ነው የሚተናገረው። በሱ 2-3 ምናምን ተናገረ። ያኔ 2007 መሀል ላይ አካባቢ ተናገረ። ይሄ መግቢያ ላይ መስከረም 1 ላይ ጀምሮ እግዚአብሔር ደግሞ በቃላቦስ ቤተክርስቲያን ላይ ነው ፓስተር ነው በቃ ብዙ ሀደራ ያለው በቃ እግዚአብሔር ደግሞ አንድ ሰው 4-5 ቦታ ቤቶች ያለው ቤቶችን ብዙ ነገር ሰጠኝ። ሃሌሉያ በቸርች ሽማግሌ የሆነው ነው የሰጠው። ያኛው እምቢ ስትል ሃሌሉያ አጠገብ ያለው ሰው እስቲ ያዙና ያንተ ነገር አልቆ ይመጣል ብሎ አትቸኩል በሉት።